ጤና ፍቅር ለእናንተ እንደምን አላችሁ ውድ ቻናላችን ተከታታዮች ይህ በየሳምንቱ ወደ እናንተ የሚደርስላችሁ የመዝናኛውን ዓለም ወሬዎች የምንዳስስበት ፕሮግራማችን ነው። ፕሮግራሙን በማቅረብ ሜሮን ወርቅነህ አብሬያችሁ ቆያለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም የደውል ምልክቷን በመጫን ከሲቢሲ የሚወጡ አዳዲስ መረጃዎችን በቶሎ ያገኙ እንላለን። ያሏችሁን ማናቸውንም አይነት አስተያየቶች ደግሞ በኮሜንት መስጫው ስራ አስቀምጡልን። አብራችሁን ቆዩ። ወደ መጀመሪያው መረጃችን ልውሰዳችሁ። ተወዳጇ ድምጻዊት ኩኩ ሰብስቤ ደጃዝማች የተሰኘ አዲስ አልበም ልትለቅ ነው። ቴዲ አፍሮም አብሯት አቀንቅኗል። የድምጻዊት ኩኩ ሰብስቤ ደጃዝማች የተሰኘው አዲስ አልበም በራሷ ዩቲዩብ ቻናልና በሁሉም የዲጂታል መተግበሪያዎች ወደ አድማጭ ይደርሳል መባሉን ሲቢሲ ሚዲያ ከደረሰው መረጃ ተመልክቷል። የድምጻዊት ኩኩ ሰብስቤ 8ኛ አልበም የሆነው ደጃዝማች አዲስ አልበም 11 ሙዚቃዎችን የያዘ ነው። አልበሙም ስመጥር የሆኑ የሙዚቃ ባለሙያዎች የተሳተፉበት ሲሆን ከ11 ሙዚቃዎቹ 8ቱም በድምጻዊና የግጥምና ዜማ ደራሲ ቴዎድሮስ ካሳሁን ቴዲ አፍሮ የተሰሩ ሲሆኑ በጋራም አቀንቅነዋል ተብሏል። ሌላኛው መረጃችን ደግሞ ተወዳጁ ድምጻዊ ማሚላ ሉቃስ በዚህ ሳምንት አስገራሚ ነገር ተሰምቶበታል። ድምጻዊው ለዘንድሮ የጨምበላላ ኮንሰርት 2 ዘፈን ለማቅረብ 1 ሚሊዮን ብር ክፈሉኝ ማለቱ መነጋገሪያ ሆኗል። ሐዋሳ ከተማን በማስተዋወቅ የተለያዩ ዘፈኖችን የሰራው አርቲስት ማሚላ ሉቃስ ለዘንድሮ ጨምበላላ ኮንሰርት የሙዚቃ ስራውን እንዲያቀርብ ተጠይቆ የነበረ ሲሆን በዚህም ለ2 ሙዚቃ 1 ሚሊዮን ብር ይክፈሉኝ ማለቱ ተሰምቷል። ድምጻዊው የጠየቀው ይህ የተጋነነ ገንዘብም የኮንሰርቱ አዘጋጆች እንዳልተቀበሉትም አስታውቀዋል። ተወዳጁ ድምጻዊ ማሚላ ሉቃስም ባሳለፍነው ጥር ወር መጨረሻ እንደ ጊዜው የተሰኘና 13 ትራኮችን የያዘ አልበም መልቀቁም ይታወሳል። ውድ ቻናላችን ተከታታዮች እየተከታተላችሁ ያላችሁት ከሲቢሲ መዝናኛ የመዝናኛውን ዓለም ወሬዎች የምንዳስስበትን ፕሮግራማችንን ነው። አሁንም እንድትከታተሉን እንጋብዛለን። አሁን ደግሞ ወደ ፊልም መረጃ ልውሰዳችሁ። ገመሃላ የተሰኘ አዲስ ፊልም በአዲስ አበባና በአሜሪካ በእኩል ሰዓት ተመርቋል። በኪማ ፊልምስ ተሰርቶ በጸጋ መልቲ ሚዲያ የቀረበው ገመሃላ ፊልም ባሳለፍነው ሰኞ መጋቢት 15 ቀን 2017 በዋናነት በዓለም ሲኒማና በሁሉም ሲኒማ ቤቶች ተመርቋል። የፊልሙ ዳይሬክተር ሳሙኤል ወይንም የባዩሽ ልጅ ሲሆን በድርሰት ኤፍሬም ሀጎስ ተሳትፎበታል። 1 ሰዓት ከ50 ደቂቃ ርዝመት ያለው ፊልሙን በጸጋ መልቲ ሚዲያ ፕሮዲዩስ ተደርጓል። በትወና ሰለሞን ቦጋለ፣ አዜብ ወንደሰን፣ ድምጻዊት ቃል ኪዳን ዳንኤልና ሌሎችም ተሳትፎበታል። ይህ ፊልምም በአዲስ አበባ በተመረቀበት ዕለት በተመሳሳይ ሰዓት በአሜሪካ ሀገርም ተመርቋል። በመጨረሻም ለደራሲ ተዋናይና አዘጋጅ አርቲስት ቢኒያም ወርቁ የምስጋናና የአክብሮት ፕሮግራም ሊካሄድ ነው። ፕሮግራሙም ስሙዓተ ነገር ቢኒያም ወርቁ በሚል እንደሚካሄድም ነው የሰማነው። ከ3 አስርት ዓመታት በላይ በጥበቡ ዓለም የኖረውና እየኖረ የሚገኘው በርካቶችን ከህልምና ተስጧቸው ያገናኘው ለጥበብ የበዛ ዋጋ የከፈለው ቢኒያም ወርቁ ለስካውን አበርክቶ ትጋትና ብቃቱ በይፋ የሚመሰገንበት መድረክ በመጪው ሰኞ መጋቢት 22 ቀን 2017 ዓ.ም ከቀኑ 11 ሰዓት ጀምሮ በታላቁ የኢትዮጵያ ብሔራዊ ቲያትር ከናወናልም ተብሏል። የፕሮግራሙ መግቢያ በነጻ ሲሆን ሙያውንና ባለሙያውን አክባሪ እንዲገኝ የፕሮግራሙ አዘጋጅ ጋብዘዋል። ውድ ቻናላችን ተከታታዮች እስካሁን ስትከታተሉ የቆያችሁት የመዝናኛውን ዓለም ወሬዎችን የምንዳስስበትን ፕሮግራማችንን ነበር። በቀጣይ በሌሎች ፕሮግራሞች ተመልሰን እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እንዲሁም ያሏችሁን ማናቸውንም አይነት አስተያየቶች ደግሞ በኮሜንት መስጫው ስራ ያስቀምጡልን። ሜሮን ወርቅነህ ነበርኩኝ። ቸር ቆዩልን።